ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ቀኑን በፈገግታ የሚሞሉ አዲስ አስቂኝ አኒሜሽን ቀልድ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ፈታ በሉ። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ። እንደምን አረፈድክ መምህር? ስላየነ በጣም ደስ ብሎናል። ፈጣሪ ይባርክ። አሜን። እንዴት አላችሁ ተማሪዎች? ትምህርት ጥሩ ነው አይደል? ዛሬ አንድ ከትምህርት ሚኒስቴር ወደኛ ትምህርት ቤት የሚመጣ ገምጋሚ ይኖረናል። እናም ተማሪዎች ዝግጁና ንቁ ሆናችሁ አካባቢያችሁን ጽዱ አድርጋችሁ መጠበቅ አለባችሁ። ደግሞ ምናልባትም አንድ ሁለት ጥያቄዎችን ስለ ትምህርት ቤቱም ሊጠይቃችሁ ይችላል። ስለዚህ ስለ ትምህርት ቤቱ ጥሩ ነገርን ተናገሩ። እኛ እናንተ ተማሪዎቻችንን እንደምንወዳችሁና ስለ እናንተም የትምህርት ውጤት ግድ እንደሚሰጠን ንገሯቸው። እሺ? ደግሞ ጭንቅላቴ ጋር ሁለታችሁም ተነሱ። አረባካችሁን ላንተ ልጆች ግን አረባካችሁ ተው። አሁን እንኳን ስርዓት ይኑራችሁ። ዛሬ አንዴ ከትምህርት ሰዓት አርፍዳችሁ ስትመጡና ድጋሚ ደግሞ ከመመገቢያ ቤት ውጪ ምሳችሁን ስትበሉ ይዣችኋለሁ እና ግን ለጥፋታችሁ ቅጣት አልተቀጣችሁም። ለምን እንደሆነ ታውቃላችሁ? ምክንያቱም ጥሩ ልጆች ስለሆናችሁ ስለምትስተካከሉ ነው። እና ዛሬ እባካችሁ ገምጋሚዎቹ በሚመጡ ሰዓት በጣም መልካምና ጥሩ ባህሪን አሳዩ። ሰበኛ ሁኑ። ጥያቄን በምትጠይቁ ሰዓት በስርዓት ጥሩ መልስ ስጡ። ቴጋ ነግሬ ነበር። መምህር እኛን ላጠፋነው ጥፋት ቅጣት ያልቀጣን ለራሱ ጥቅም ሲል ነው። ለነሱ ጥሩ መስለን እንድንታይለትና ትምህርት ቤቱ በገምጋሚዎቹ ጥሩ እንዲባልና እንዲመሰገን ነው። መምህር እኔና ቴጋ አንተ ስለኛ እንደተናገርከው እኛ ከዚህ በኋላ አፋችንን እንዘጋለን፣ ጸበኛም እንሆናለን አይደል እንዴ ቴጋ? መምህር ምንም አትጨነቅ፣ እኛ የትምህርት ቤቱንና የአንተን ስም አናሰድብም፣ አታስብ፣ ጸበኛና መልካም ጸባይ ያለው እንሆናለን። አው ገምጋሚዎቹ በሚመጡ ጊዜ ይህ ትምህርት ቤት ጥሩ እንደሆነና መምህርም በጣም ተማሪዎቹን ተንከባካቢ ትሁትና መልካም መምህር እንደሆነ እነግራቸዋለን። በጣም መልካም መምህር። እንደውም አርፍደን እንኳን ስንመጣ መምህር መጥረጊያ ሰጥተው ሙሉ ግቢውን እንድናጸዳ የሚያደርገን አይደል እንዴ? ምን ማለት ነው? አይሆንም እንዴ መምህር፣ ዝም ብለህ አይሆንም አትበል። ገና ምን አይተ? ሌሎችም እኛ የቀጣን አሉ። እንደውም ድጋሚ አርፍደን ስንመጣ በብረት ዱላ አልነበር እየገረፍከን የነበረው? ትንንሽ ተማሪዎችን እንኳን በዛው ዱላ ነበር እየገረፍክ የነበረው። እንዲህ ማለት ይህ እኮ መቼ ነው የተፈጠረው? መምህር ይህ እኮ ከዚህ በፊት አልተከሰተም፣ ግን አንተ በጣም ክፉና እንደዚህ አይነት ነገሮችን ከማድረግ የምትመለስ አይደለም። ምክንያቱም በማንኛውም ጊዜ በምትቀጣን ጊዜ የሚያሳየው ይህንን ባህሪን ነው። መምህር እንደውም አንድ ቀን ልትገለን ነበር እኮ ቴጋ፣ ረሳው እንዴ? እንደውም አጎታችን ታሞብን ትምህርት ቤት አርፍደን ስንመጣ መምህር በጊዜው አልነበረም ነበር፣ ግን ሌላ ሰው እኛን ገርፎ ያስገባን ማን ነበረ? የመምህር ሚስት ነቻ። በዛ ጊዜ አስተማሪ ያልሆነች ሚስቱን እኛን ገርፋ እንድታስገባ አደረጋት። አው እሷ ነበረች። ሚስት ወደኛ በፍጥነት መታ እያንዳንዳችንን የገረፈችን። እኛም ቆይ አንቺ ማነሽ እኛን የምትገርፊን? አስተማሪ እንኳን አይደለሽም ስንላት እሷም አንተ የባለቤቷ በመወከል እንደቀጣችን ነገረችን። ወይ ጉድ! ወይኔ! ጭራሽ ከዚህ በፊትም ከኔ ሚስት ጋርም ተገናኝታችሁ ነበር ማለት ነው? መምህር እኛ የምንነግርህ ለመረዳት ሊከብድ ይችላል። ምክንያቱም ይህ ሁሉ ነገር የተፈጠረው በህልማችን ውስጥ ስለሆነ ነው። ይህ ሁሉ ነገር በህልማችን ውስጥ እኮ ነው። በህልማችን ዱላ ይዘህ እያሯሯጥ ስትገርፈን እናያለን። መምህር አትጨነቅ፣ በቃ አትጨነቅ። እታች ያሉትን ጸጥታ አስከባሪ ፖሊሶች ተመልክተሃል አይደል? ከዚያ ትምህርት ቤት ብዙም አይርቁም። ግን አትጨነቅ፣ እኛ የእኛን ድርሻ እንደ ጥሩ ጸባይተኛ ተማሪ እናስመስላለን። ምክንያቱም በዚህ ትምህርት ቤት ውስጥ መጥፎ ነገር እንደሌለ ለማሳየትና ለማረጋገጥ። እንደምን አረፈዳችሁ። እንደምን አረፈድክ አለቃ። እንደምን አረፈድሽ እመቤቴ። እንኳን ደህና መጣችሁ። ደህና እንዴት አረፈድክ? እኛ ከትምህርት ሚኒስቴር ነው ለግምገማ የመጣን። በጣም ደስ ይላል። እንኳን ወደ ትምህርት ቤታችን በደህና መጣችሁ። እንኳን በደህና መጣችሁ። በዚህ ትምህርት ቤት ለተማሪዎች ተገቢውን ትምህርት፣ ስነ ምግባርና ስነ ስርዓትን እናስተምራለን እና በቃ ወደ ክፍል ውስጥ እንግባና እዛ ተማሪዎቹና የትምህርት አሰጣጡን መመልከት ትችላላችሁ። እባካችሁ እንሂድ። ሁላችሁም ተነሱ፣ ለመምህር ሰላምታ። እንዴ ቆይ፣ ማንም ተማሪ በዚህ ክፍል ውስጥ እንዳይነሳ፣ እኔ ነኝ የክፍል አለቃ። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ ስትል ምን ማለት ነው ቶኒ? ያንተ ያለቅነት ጊዜ ዛሬ ጠዋት አብቅቷል እኮ። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ ማለት የኔ ተራ ነው። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ።
አይደለም ጭንቅሉ ተሳስተሃል። እኔ አሁንም የክፍል አለቃ ነኝ። እሺ ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ። ዝም በል አፍህን ዝጋ እሺ። ደረጃን ልታውቅ ይገባል። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ። ሁላችሁም ተነሱ። ያንተን የሰላምታ ስጡ ትእዛዝ አይሰሙም፣ የኔን ነው የሚሰሙት። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ። አይ ጭንቅሉ፣ ያንተን የሰላምታ ስጡ ትእዛዝ ነው የማይሰሙትሽ፣ የኔን ግን ይሰማሉ። ሁላችሁም ተነሱ፣ ለመምህር ሰላምታ ስጡ። እዚህ ጋር ምን እየተካሄደ ነው? መነካቸው ተማሪዎቹን? ውይ እመቤቴ፣ በጣም ይቅርታ። በዚህ ክፍል ውስጥ አዲስ አለቃ መርተናል እና የበፊቱ አለቃ ከአዲሱ አለቃ ጋር አለመግባባት ስለተፈጠረ ነው። እኔ ነኝ የሚል ግብ ነው። ቆይ እንደውም አንድ ጊዜ ላናግራቸው። አቶ ቶዲ፣ ምንድነው ችግር? ሰላም አትፈጥርም እንዴ? እናንተ ልጆች ቆይ እኔን ችግር ውስጥ መክተት ነው የምትፈልጉት? መምህር፣ በሹክሹክታ ስለተናገርክ አይሰሙህም ማለት አይደለም። ዛሬ ጠዋት ነግሬ ነበር። እኛ ለትምህርት ሚኒስቴር ገምጋሚዎች መልካም ባህሪ ካሳየን አንተ እኮ ለእኔና ለቴጋ መልካም ባህሪ ማሳየት አለብህ። ቴጋ፣ እውነቴን ነው አይደል? ይህ ትክክል ነው። መምህር፣ ስለዚህ ነገር በጭራሽ መጨናነቅ የለብህም። እኛ ከመጀመሪያውም ተስማምተናል። ዝም ብለህ ነገሩን አታካብደው። ቀለል አድርገኸው፣ ራስህንም አታጨናንቅ። እመቤቴ፣ በጣም ይቅርታ እጠይቃለሁ። እናንተ ተማሪዎች ለራሳችሁ ስትሉ ስርዓት ብትይዙ ይሻላችኋል። ዛሬ ምን ሆናችሁ ነው አዲስ ወሬ ያመጣችሁት? መምህር፣ በቃ ተረጋጋ። በጣም እየተበሳጨ ነው። ይህ መልካም አይደለም። መምህርት፣ የትምህርት ሚኒስቴር ገምጋሚ፣ እኛ ሁል ጊዜ እንደዚህ አይነት ጸባይ ያለን ተማሪዎች አይደለንም። እኛ መልካም ጸባይ ያለን ልጆች ነን። ስማ ቶኒ፣ ቀጥ ብለህ ከክፍል ውጣ እሺ። ከዕለቱ የትምህርት ሰዓት በኋላ በደንብ በዚህ ጉዳይ እናወራለን። እያዳመጥከኝ ነው አይደል? ሰምተሃልሽ? አሁን ሁላችሁም ተማሪዎች ለሰላምታ ቁሙ። ለመምህርትም ለመምህራኑም ሰላምታን መስጠት አለባችሁ። እባክህ ጭንቅሉ ተፋታኝ፣ እባክህ ከራሴ ላይ ወረድ በልልኝ። በቃ ዝም በል ቶኒ። ሁላችሁም ተማሪዎች አሁን ሰላምታ መስጠት አለባችሁ። እንደምን አረፈዳችሁ መምህር እና መምህርት፣ ስላየናችሁ በጣም ደስተኞች ነን። ፈጣሪ ባርካችሁ። አሜን። አዎ በሚገባ ይህ የኔ ያለቅነት ጊዜ ነው። እሺ ይህንን ለሚወዱኝና ለአድናቂዎቼ ስል የማደርገው ነው። አድናቂዎቼ በጣም እወዳችኋለሁ።